የምትኖርበትን ከተማ እንደ ብሉ ፕሪንት ብታነባት፣ ዕለታዊ ወከባው፣ የመንገዱ ክራውድድ መሆን፣ ቆሻሻው፣ የአሰራር ብልሽቱ፣ ይህ ድምፅ ወይም ትዕይንት ብቻ አይደለም፣ መረጃ ነው፣ ፊድባክ ነው። ይህ ፊድባክ ለቀጣዩ ግንባታ ጠቃሚ መሳሪያ እንዲሆን የሚያደርገው ኃይለኛ የአስተሳሰብ ዘይቤ አለ። ያ የአስተሳሰብ መንገድ ዲዛይን ቲንኪንግ ይባላል። ይህን እስካልተማርክ ችግሮችን በማየት ትቀጥላለህ። ነገር ግን ከተማርክ ችግሮችን ሳይሆን ዕድሎችን በየቦታው ማየት ትጀምራለህ። በሕይወቴ አብዛኛውን ጊዜ ችግር ስመለከት አንጎሌ አንድ ነገር ብቻ ያደርግ ነበር፣ በቀጥታ አንድ መፍትሔ ወደ መፈለግ ይዘላል። ያ መፍትሔ ብዙውን ጊዜ በጣም ግልጽ የሆነ ነበር እና በአብዛኛው የተሳሳተ ነው። በጣም ከፍተኛ ክራውድ ካለ መፍትሔው ተጨማሪ መንገዶች መሰራት አለባቸው እላለሁ። ቢዝነስ እየወደቀ ነው፣ ተጨማሪ ማስታወቂያ ማሰራት አለብኝ እላለሁ። ውጤታማ አይደለሁም፣ በበለጠ ጠንክሬ መስራት አለብኝ ብዬ አስባለሁ። ይህ ምላሽ በመስጠት ላይ ብቻ የሚያተኩር አስተሳሰብ ሪአክቲቭ ቲንኪንግ ነው። ይህ በጣም ለቆሰለ ህመም ትንሽ ባንዴጅ እንደማድረግ አይነት ነው። በሰከንድ ጠምጠም አድርጎ ሊሸፍነው ይችላል፣ ነገር ግን ፈውስ የለውም። አብዛኛውን ጊዜ ባለንበት ቆመን የምንቀርበት ምክንያት ለምን እንደሆነ ታውቃላችሁ? አዲስ ወይም ውጤታማ ነገር መፍጠር እንደማንችል የሚሰማን ስሜት ምንጩ ምንድነው? አስፈላጊዎቹንና ወሳኝ ደረጃዎችን ችላ ስለምናልፍ ነው። ይህንን ችግር ለመፍታት ውጤታማው የአስተሳሰብ ዘይቤ ዲዛይን ቲንኪንግ ነው። ለመሆኑ ዲዛይን ቲንኪንግ ምንድነው? ዲዛይን ቲንኪንግ በዓለም ላይ ምርጥ የፈጠራ ባለቤት የሆኑ ዝነኞች የሚጠቀሙበት ቀላል፣ ሰዎችን ማዕከል ያደረገ የአስተሳሰብ ዘይቤ ነው። ይህ አርቲስት ስለመሆን ወይም በሆኑ ስላልሆኑ አይደለም። ችግር ፈቺ በመሆንና የመፍትሔው አካል ስለመሆን ነው። ችግር የትም አይጠፋም፣ ግን እንዴት ነው ችግር ፈቺ መሆን የሚቻለው? ችግር ፈቺዎች የሚጠቀሙበት 5 ደረጃዎች አሉ። እያንዳንዱን በምሳሌ እንመልከት። አንደኛ፣ ኤምፓታይዝ ወይም የመረዳት ጥበብ። ከሰዎች ጋር በምታደርጉት ንግግር መልሱን እንደምታውቁ ከመገመት ይልቅ የሰዎችን መልስ ለመረዳት በትኩረት አዳምጡ። ለምሳሌ እንበልና እናንተ የሂሳብ መምህር ናችሁ። አንድ ችግር ገጠማችሁ። ችግሩ ተማሪዎች በሂሳብ እየወደቁ ነው። የተለመደው የመፍትሔ ሐሳብ ተማሪዎቹን በተጨማሪ ማስተማር፣ ሜካፕ ክላስ ማዘጋጀት የሚል ነው። ዲዛይን ቲንኪንግ ግን እንዲህ ይላል፣ ከተማሪዎቹ ጋር ተነጋገር። ለምን ውጤታቸው ዝቅ እንዳለባቸው ጠይቃቸው። አሰልቺ ሆኖባቸው ነው? ትምህርቱን እንዲሁ በደፈናው ፈርተውት ነው ወይስ የሂሳብን ጥቅም አልተረዱም? ይህን በዝርዝር ጠይቀህ መረዳት የመጀመሪያው ደረጃ ነው። 2. ችግሩን መለየት። መልሳቸውን ከሰማህ በኋላ ትክክለኛውን የችግሩን ምንጭ ታገኛለህ። ችግሩ ውጤታቸው ዝቅተኛ መሆኑ ማጥናት ስለማይፈልጉ ሳይሆን ተማሪዎቹ ሂሳብን ለኑሯቸው ጠቃሚ ቱል እንደሆነ ባለመረዳታቸው ነው። 3. ለችግሩ መፍትሔ ፍለጋ። የትኛውም ሐሳብ በጣም ከባድ ሊሆን አይችልም። ጀጅ ከማድረግ ወደ ክሪኤቲንግ ስትሸጋገር ደርዘን የሚሆኑ መፍትሔዎችን መፍጠር ትችላለህ። ምንጊዜም አዲስ ነገሮች የሚወለዱት እንደዚህ ነው። 4. የችግሩ መፍቻ ሞዴል ማዘጋጀት። ምርጥ ከምትላቸው የመፍትሔ ሐሳቦች መካከል አንዱን ውሰድና ቀላል፣ ርካሽና ፈጣን ቨርዥን አድርገው። ይህ የመጨረሻው ፋይናል ፕሮዳክት አይደለም፣ በቀላሉ ለመማር እና ለመሞከር እንዲያመችህ እንደ ሮል ፕሌይ ነው። 5. ፕሮቶታይፕህን መሞከር። ፕሮቶታይፕህን ይዘህ ላዘጋጀላቸው ተማሪዎች ተመልሰህ ይዘህ ትሄዳለህ እና ምን እንደሚሆን ትመለከታለህ። በቀላሉ ይረዱታል፣ ይወዱታል የሚለውን ትመለከታለህ። ይህ አንድ ሳይክል ነው። ይህ ሂደት አንተን በችግሮች ፊት ከሚያማር ሰው ይልቅ ችግሮችን በመረዳት መፍትሔዎችን ወደሚፈጥር ሰው ይለውጥሃል። ማጂካዊ ሽግግር ይህ ነው። ይህን እንዴት ላስተካክለው ብለህ መጠየቅ ትተውና ይህን ኤክስፒሪየንስ ያደረገው ማን ነበር ይኖር ይሁን ብለህ መጠየቅ ትጀምራለህ። ካለ የምር ፍላጎቱ ምን ነበር? ምን ይፈልግ ነበር እያልክ መጠየቅ ትጀምራለህ። ትኩረትህ ከራስ ክሊቨርነስ ወደ ሌሎች ሰዎች ሰብአዊነት ይገለበጣል። ይህ ለሁሉም ነገር ይሰራል። ንግድ መጀመር ትፈልጋለህ? መጀመሪያ ከደንበኛ ጋር መልካም ግንኙነት ፍጠር። የማህበረሰብ ችግር መፍታት ትፈልጋለህ? እውነተኛውን ችግር ግልጽ አድርገው። አዲስ የአርት ፕሮጀክት መፍጠር ትፈልጋለህ? ከድምዳሜ በፊት በነፃነት በሰፊው በማሰብ ሐሳቦችን አጥራ። ስለዚህ ዛሬ ራሳችሁን ቻሌንጅ አድርጉ። ኤምፓታይዝ በመለማመድ የመጀመሪያውን እርምጃችሁን አንድ ብላችሁ ጀምሩ። አንደኛ፣ በአካባቢው የምታዩትን አንድ ትንሽ ችግር ፈልጉ። ሁለተኛ፣ በችግሩ የተጎዳ ሰውን ጠይቁ። ይህ ችግር ያደረሰበትን ከባዱን ተጽዕኖ ጠይቁ። ሶስተኛ፣ ከዛ ምን ዲስከቨር እንዳደረጋችሁ ኮሜንት አድርጉልን። ይህ የፈጠራ ሁሉ መሰረት ነው። ይህን ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረግ እንዳትረሱ። ይህ የጥበብ ቤታችሁ ተሳ የዩቲዩብ ቻናል ነው። ሁልጊዜም አስታውሱ፣ ለመጀመር ታላቅ መሆን አይጠይቅም፣ ታላቅ ለመሆን ግን መጀመር ይጠይቃል። ሰብስክራይብ በማድረግ የታላቅነት መንገድን ጀምሩ።
በቀጣይ ቪዲዮ እስክንገናኝ በያላችሁበት ሰላም፣ ጤና፣ ፍቅር ይብዛላችሁ።